እኔ እስኪ አንዴ ቪዲዮን አይተን ተመልሰን እንመጣለን። ያላያችሁ ከኔ ጋር ቪዲዮን አንዴ አይተን ተመልሰን እንመጣለን። ቪዲዮ ራሱ መስራት ሳልፈልግ ለዛች ተንከሲስ ለተረገመች ሴትዮ ይሄን ቪዲዮ መስራት አለብኝ ግዴታ ነው ብዬ መጣሁ ማለት ነው። እኔ የምልሽ እመቤት ሱመያ እመቤት ልበልሽ እንጂ እመቤት ሱመያ በጣም የጠገብሽ ወጥ ያረገጥሽ አልመሰለሽ? በጣም እኮ የጠገብሽ ምን ነው የምትይው? ምን መሆን አምሮሽ ነው? ለምንድን ነው ባለቤት የምታሰቃዩ? እኔ ደግሞ አዩ ያሉት ነገር እንደምን ታውቂያለሽ? እንኳን ሳልናገር ተናግሬ እንኳን ምን ሰው መሆኔን ታውቂያለሽ? እኔ አንቺ ልፈራ አይደለም እንኳን መፍራት አይደለም ምንም ልታረግኛች። ምክንያቱም ታውቂያለሽ በረኪና ጠጥቼ የተረፍኩ ሰው ነኝ። በረኪና ጠጥቼ ገልብጬ የተረፍኩ ከሞት የተረፍኩ ሰው ነኝ። በደንብ ጠንቅቀሽ ታውቂኛለሽ ከማንም በላይ። ይሄ ደግሞ አዩ አይደለም ሰይድ እዛ የመን ቁጭ ብሎ እንደዚህ ጫት እየቃመ ተዘርግሮ አይኔ እያየ ዝም ብዬ አልቀመጥም። እንዲህ እየተጫወትሽበት ዝም ብዬ አልቀመጥም። ዝም ስልሽ የመጀመሪያ ሚስቱ ነች አክብሪያት፣ ምንም ነገር አትናገሪ። እንግዲህ እንደሰማችሁት ነው። ይሄን ያህል ደረጃ ደርሳለች በረኪና ማለት ነው። ማንሽ ቆይ አንቺ ማን ፈቶ ይለቀቀሽ? ማንሽ አንቺ እንዴ? ምን ነው ከረባት ይቋጭልኛልሽ? ከረባት ይቋጭልኛልሽ? የምሬን ነው የምልሽና በጣም የሚያረክሽን ያሳጣሽ። እኔ ልክልክሽን ነግርሻለሁ። የኔ ምላስ ጤፍ ይቆላል። እሺ ዝም ስንልሽ እኮ ይሄን ያህል ፈርተን ወይ ሌላ ነገር አይደለም። እኛ ዝም ያለበት ልጃችን ስለሆነ ወንድሜ ስለሆነ ቤተሰቦቹ በጣም አክባሪ እኛ የምናከብረው ተከባብረን የምንኖር ሰዎች ስለሆንን ነው ዝም ያልኩሽ እንጂ ፈርችሽ አይደለም። ምን አይነት ሴት ነሽ? ማን በጣም እንደዚህ አይነት ሴት ማለት መንገድ ላይ ተወልደው ያደጉ ሴቶች ታውቂያለሽ? ይሄ በጣም ሼም የሌላቸው ሰው ይሄ ሉኝታ የማያውቁ ፈራ እግዚአብሔር የሌላቸው በጣም ያረግሽን ያሳጣሽ። አንድ እናት የሁለት ልጅ እናት ባለትዳር ላይ እንደዚህ አይነት ልብሽን ነፍተሽ ደህና ነገር እንደሰራ ደህና ነገር እንዳደረገ ወይ ደግሞ ደህና ነገር ውስጥ እንዳለ ሰው ለአደባባይ ለሚዲያ ለህዝብ ለማህበረሰቡ የምትናገሪው የምታሳዩን ነገር እሷ ላይ የምትደነፊው ነገር ወይ ወንድሜ ላይ እንደዚህ የሚያደርግሽ ነገር ማን ስለሆንሽ ነው? ደግሞ የገረመኝ ነገር እኔ እኮ በረኪና ጠጥቼ የተረፍኩ ሰው ነኝ ምናምን ነገር እና እንደ ጀብዱ እያወራሽ ነው በረኪና መጠጣትሽን። እንዴ አንቺ መደበቅ አለብሽ፣ ማፈር አለብሽ። በረኪና መጠጣት ማለት እኮ በቃ ምን ያህል ደካማ ሴት እንደሆንሽ ነው የሚያሳየው በጣም። እና ስለ በረኪና ስታወሪ ደግሞ ስለተስማማሽ ነው። በረኪናው ራሱ ስለ አዳምት አድርጎሻል፣ ውስጥሽ ተስማምቶታል። እና ስለተስማማሽ እኛ ላይ እየመጣሽ ትደነፊያለሽ አስሬ ማለት ነው። ወንድሜ ላይ እየመጣሽ ሱመያ ላይ አንድ ባለትዳር ሰው የተከበረ ፋሚሊ ውስጥ ገብተሽ ምዘበራርቂው በረኪና ስለተመቸሽ ነው። በረኪናው ተመችቶሻል፣ ውስጥሽ አዳምት አድርጎታል። በቃ እየተነሳሽ በረኪና ጠጣለሁ፣ እየተነሳሽ እንዲያረጋለሁ። ማንን ነው የምታስፈራሪው እንዴ? የፈለግሽውን መሆን ትችያለሽ።